ሰላም ምስራቅ ቶሮንቶ ስካርቦሮ መንደር በ2000 ሚዶቭ ሮድ ላይ ቶሮንቶ ዙ ተገኝቻለሁ። በነበረኝ ቆይታ ያየሁትን ላካፍላችሁ። እዚህ ጋር ተወዳጁ ነብርዬ ውሃውን ደፍቶ መጠጫ ቃውን ቃቃ ሲጫወትበት በአስቂኝ ሁኔታ አብሬው ልታይ ሞክሬያለሁ። በካናዳ ወደ 40 የሚጠጉ እንስሳት መናፈሻዎች ሲኖሩ ይህኛው ከሁሉም ትልቁ ነው። በአመት 1.2 ሚሊዮን ጎብኚዎች ሲጎበኙት ብዙ ስፒሺስ ወይም ዘረ ፍጥረቶች በማካተትም በዓለም አሉ ከሚባሉ ዙዎች ዋነኞቹ መካከል ነው። ቶሮንቶ ዙ 52 ዓመቶች ያለፈውና አመቱን ሙሉ ለአንድም ቀን እንኳን የማይዘጋ ሲሆን ውስጡ ከ300 በላይ ስፒሺስ ወይም ዘረ ፍጥረት ለእይታ ይዟል። እንስሳዎቹ የተሰባሰቡት እንዳለ ዋንጫ ከመላው ዓለም ክፍሎች ተመርጠው በመሰባጠር ነው። ከነዚህ ዘረ ፍጥረቶች የተወጣጡ ቢያንስ 4000 እንስሳቶች አሉ። በቶሮንቶ ከተማ አስተዳደር ስር የሚተዳደረው ይህ ትልቅ ዙ ስፋቱ 278 ሄክታር ነው። ማለትም ከ300 በላይ የኦልድ ትራፎርድ ስቴዲየም የመጫወቻ ሜዳን ተደማምሮ ያክላል። ግቢው ጎብኚዎችን 10 ኪሎ ሜትር ያስጉዛል። ካልሆነ ሁሉንም እንስሳ ዞኖች አታዩትም ማለት ነው። መናፈሻው ውስጥ በየስፍራው መቀመጫዎች አሉ። በተጨማሪ መጠጥ ቤቶች፣ መብል ቤቶችና የእህል ወይም ውሃ መሸጫ ራስ ሰራ አውቶማቲክ ወይም ቬንዲንግ ማሽኖች አሉ። እዚህ ደግሞ ካምፐሮች ብቻ ናቸው የሚገቡት። የተዘጋ ነው ለጎብኚዎች። ካምፕ ለማድረግ በመክፈል ፕሮግራም በመያዝ እዚህ በማደር ካምፕ ማድረግ ይቻላል ማለት ነው። ነይ በዛ በኩል ሄድ ደከመሽ። ጸሎት መጸለይ ከፈለጉ ለጎብኚዎች የተከለለ ለሁሉም ሃይማኖት ክፍት የሆነ መጸለያ ቦታም አለ። 7 ዋና የዙ ጂኦግራፊ ክፍሎች ውስጥ አሉ። ማለትም እንስሶቹ የተከማቹት ወይም መንደር የተመሰረተላቸው የመጡበት ክፍለ አህጉርን መሰረት አድርጎ ነው። የእንስሳት መናፈሻው አመት ሙሉ ዘውትር ክፍት ነው። ነገር ግን አንዳንድ እንስሳቶች በዊንተር የተነሳ ከእይታ ሊነሱ ይችላሉ። በውስጡ የእንስሳት ሕክምና ቦታና መመራመሪያ ስፍራም አለው። እነዚህንም ቦታዎች መጎብኘት ይቻላል። ወደ እንስሳ ፓርኩ ለመግባት በእለቱ የቆረጠ $40 ሲሆን 3 ሳምንቶችን ወይም የረዘመ ክፍተት ሰጥቶ ለቆረጠ ደግሞ $25 ብቻ ድረስ ይሆናል። በነፃ የሚሰጥ የፓርኩ ማፕም አለ። ፓርኩ ከጠዋቱ 10 ሰዓት ሳይደርስ ረፈድ አድርጎ ተከፍቶ ከሰዓት 5 ሰዓት ከመሆኑ ቀድሞ ይዘጋል። በመናፈሻው ለመዟዟርና እንደ ልብ ጎብኘት ቀኑን ሙሉ ማሳለፍ ያስፈልጋል። ለምን? አንደኛ ግቢው በጣም ሰፊ ነው። ቀነኒሳ በቀለ በሩጫ ቢዞረው ግማሽ ሰዓት ይፈጅበታል። ሁለተኛ ሲጓጓዙ ይደክማል። በየቦታው የእረፍት ጊዜ ሊያስፈልግ ይችላል። ሶስተኛ ከቆዩ የሻይ ወይም የመብል እረፍት ማስፈለጉ አይቀርም። ስለዚህ በደንብ መናፈሻው በሚሰጠው የአገልግሎት አቅም ልክ ሳይጨናነቁም ፈታ ብሎ ለመዝናናት ቢያንስ ሙሉን ቀን መጠቀም ያስፈልጋል። እኔ ወደ 4 ሰዓት ያክል ብቆይም ሁሉንም እንስሳዎች ፈጽሞ አላየሁም። ለምሳሌ አውስትራሊያን የወከሉ እንስሳዎች የሚገኙበት መንደር ስቃረብ ካንጋሩን ሳላይ ጊዜ በመርፈዱ ልወጣ ተገድቻለሁ። ካየሁት መካከል ግን ባትሪ እስኪያልቅ የቀረስኩትን እንዳያችሁ ታጋርቻችኋለሁ። መልካም ጊዜ። ቸርምስቱ የነጋለሌቱ